ሰላም ጤና ይስጥልኝ የተከበራችሁ ክብራን የአዲስ ማለዳ ዩቲዩብ ቻናል ቤተሰቦች በዓለማችን ላይ እጅግ አስገራሚ ተፈጥሮ ያላቸውን 5 ሰዎች በዛሬው ፕሮግራማችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ይሹያን የተባለች ቻይናዊ ወንድ ልጅ ትወልዳለች። ግና ልጇን ከወለደች በኋላ ዶክተሮች ልጇን ማየት እንደማትችል ይነግሯታል። በዚህ የተደናገጠችው እናት ልጇን የማየት መብት እንዲሰጣት አጥብቃ ትጠይቃለች። በመጨረሻም ጫና የበዛባቸው ዶክተሮች ልጇን ያሳዩታል። ልጇን ሲያሳዩት ግን ለምን ማየት እንዳልተፈቀደላት ትረዳለች። ልጇ ካንካን ሁለተኛ ፊት ተጣብቆበት ነበር የተወለደው። ልጁ ሲወለድ ፊቱ ላይ ማስክ ያደረገ ይመስል ነበር። በእንግሊዘኛው ትራንስቨርስ ፌሻል ክሊፍት ከተባለ በሽታ ጋር እንደተወለደ ዶክተሮች ይነግሯታል። ታዲያም በእንቅርት ላይ ጆሮ ደግፍ እንዲሉ በዚህ የተደናገጠው ቤተሰብ ልጁን ለማሳከም $100,000 ወይም 4 ሚሊዮን ብር ይጠየቃል። ቤተሰቡም የተጠየቀውን ገንዘብ ማምጣት ባለመቻሉ ገንዘብ ለማሰባሰብ ከፍተኛ ንቅናቄ በአካባቢው ማህበረሰብ ይጀመራል። ታዲያም የአካባቢው ነዋሪ ባደረገው ርብርብ ካንካን አሁን የጤና ክትትል እየተደረገለት ይገኛል። በ2010 ዲፓል ፓዝዋን ቢሃን በተባለች የህንድ ግዛት ይወለዳል። ሲወለድም ብዙዎች የህንድ አምላክ የቪሽኑ አምሳያ ነው እንዲሉ አስገድዷቸው ነበር። ለምን? ገና ሲወለድ 4 እግርና 4 እጅ ነገር ግን 1 ጭንቅላት ብቻ ይዞ ይወለዳል። የሂንዱ እምነት ተከታዮች ዘንድም ይህ ሁኔታ ከፍተኛ ውዴታን ፈጥሮለት ነበር። ነገር ግን ሌሎች ሕፃኑን የፈጣሪ እርግማን እንደሆነ በማውራት እንዳገለሉት ይነገራል። ቤተሰቦቹ ግን ከማንም ያላነሰ ደስተኛ ህይወት እንዲኖረው ይፈልጉ ነበር። ወደ ሆስፒታል ሲወስዱትም ፓራሲቲክ ትዊን ወይም መንትያ ልጅ ከሱ ጋር ተጣብቆ መወለዱን ይሰማሉ። ይህም ህመም በቀዶ ጥገና የሚታከም መሆኑን ሲሰሙ ገንዘብ ለማሰባሰብ በየቦታው ማስታወቂያ ይበትናሉ። ባንጋሎር በተባለችው ከተማ የሚገኘው የጤና ተቋም ይህንን ዜና ሲሰማ በነፃ ሙሉ ቀዶ ጥገና ለህፃኑ ለማድረግ ይስማማል። ዲፓክ ፓዝዋን ዛሬ እንደ ማንኛውም ህፃን በደስታ ህይወቱን እየኖረ ይገኛል። ስሟ ጃዝሚን ትራይዴቨል ይባላል። በአሜሪካዋ የፍሎሪዳ ግዛት ነዋሪ ስትሆን በቅርቡ ያልተጠበቀ ቀዶ ጥገና በማድረግ ዓለምን ጉድ አስብላለች። ምን አድርጋ ይሆን ልትሉ ትችላላችሁ። ይቺ ግለሰብ $20,000 የአሜሪካን ዶላር በመክፈል ሶስተኛ ጡት በራሷ ላይ ታስተክላለች። ከቀዶ ጥገናው በኋላም በተለያዩ የሶሻል ሚዲያዎች ላይ ፎቶ በመፖስት ዓለምን ጉድ አስብላለች። በፌስቡክ ላይም ሶስተኛ ጡት ያላት ሴት በማለት ትገልጻለች። ለምን ይህንን እንዳደረገች ለቀረበላት ጥያቄ በሰጠችው ምላሽ ይህንን ያደረኩት በጣም ቆንጆ ለመሆን አይደለም፣ እረ እንደውም በተቃራኒው ነው፣ ከዚህ በኋላ የሚኖረኝ የፍቅር ግንኙነት አይኖርም በማለት አስገራሚ ምላሽ ሰጥታለች። ጃዝሚን በከፍተኛ ሁኔታ በቴሌቪዥን፣ በሬዲዮ፣ በጋዜጣና በሌሎችም መንገዶች ስፍር ቁጥር የሌለው ቃለ መጠይቅ በማድረግ ራሷን ታዋቂ ለማድረግ የምታደርገውን ጥረት የተመለከቱ ሰዎች ምናልባትም ይህ ቀዶ ጥገና የውሸት ሳይሆን እንደማይቀር ይጠረጥራሉ። ጃዝሚን እንደምትለው ከሆነ ከዶክተሯ ጋር ነን ዲስክሎዠር አግሪመንት ወይም ማንነቱን እንድትናገር እንደማይፈቅድላት በመግለጽ የዶክተሯን ማንነት አልተናገረችም። ይህንን ማለቷ ጉዳዩ የበለጠ አጠራጣሪ እንዲሆን አድርጎታል። ጆርጅ ሌፐርድ የተባለ ልጅ በጀርመን በ1844 ዓመተ ምህረት ይወለዳል። ታዲያ ይህን ልጅ ምን የሚለየው ነገር አለ ካላችሁ ልጁ ሲወለድ ገና ከ3 እግርና 2 ልብ ጋር ነበር። ምን? ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። ታሪኩ እንደዚህ ነው።
ይህ ግለሰብ ገና ከተወለደ ጊዜ ጀምሮ ሙሉ በሙሉ የሚሰራና አገልግሎት የሚሰጥ ሶስተኛ እግር ይዞ ነበር የተወለደው። ታዲያ በእንደዚህ አይነት አስቸጋሪ ሁኔታ ውስጥ መወለዱ ሕይወቱን እንደፈለገው ከመኖር አላገደውም ነበር። ያለበትንም ሁኔታ ወደ መልካም አጋጣሚ በመቀየር በጊዜው በጣም አነጋጋሪ ለመሆን በቅቶ ነበር። በዚህም በጣም ብዙ ገንዘብ ማካበት ችሏል። የዓለማችን ብቸኛው ባለሶስት እግር በመባልም ለመታወቅ በቅቷል። በጊዜውም በተለያዩ ፕሮግራሞች ላይ በመቅረብ ታዋቂነትን አትርፏል። ግና የጆርጅ ታዋቂነት ለረጅም ጊዜ የቆየ አልነበረም። ሌላ ባለሶስት እግር ግለሰብ ወደ ከተማዋ ይመጣል። ግለሰቡ ጣሊያናዊ ሲሆን ፍራንሴስኮ ሌንቲኒ ይባላል። ከጥቂት ጊዜ በኋላም ጆርጅ ያለምንም ገንዘብ ራሱን ቤት አልባ ሆኖ ያገኘዋል። ታዲያም ይህንን ሁኔታውን የተረዳችው ሜሪ ሪግስ የተባለች ግለሰብ ወደ ቤት ይዘው ትሄዳለች። ለ7 ዓመት ከኖረ በኋላም በሳምባ ነቀርሳ በሽታ ከዚህ ዓለም በሞት ይለያል። ውድ የአዲስ ማለዳ ቤተሰቦች በዚህ ቪዲዮ እጅግ አስገራሚና አስደናቂ የሆኑ 5 ሰዎችን ይዘንላችሁ ቀርበናል። በቀጣይ ሌሎች ቪዲዮዎችን እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ